ለአንድ ቀን ኢትዮጵያን አስተዳደር ብትባል ምን ታደርጋለህ? ኃይለ ማርያም ደሳለኝን ፍሬድ መልሼ ጠቅላይ ሚኒስትር አደርገዋለሁ። ስለማይ አይውስ ጃ ታፈራለህ? አላፍርም። እንዴ ለምን ማፈር? ከሰውነት ክፍል ምን ትወደዋለህ? መሽኔን ነው በጣም ወደዋለሁ። ምን አይነት ሴት ይመቻል? ቂጣም ሴት በጣም ደስ ይለኛል። ጃ አግብቷል? ኧረ አላገባም። በስመ አብ ምን እብድ ነህ እንዴ? ለምንድን ነው የማገባው? ልጅ መውለድ አፈልግ? ኧረ በወልድ እንደኔ ርኩስ ነው ይገለኛል። እንዴ እብድ ነህ እንዴ? የምትወደውን የምታደንቀው ሙዚቀኛ? ኤፍሬም ታምሩ። ከምታደንቀው ሙዚቀኛ የምትወደለት ስፔሻል ዘፈን? የኤፍሬም ታምሩ ቢልልኝ የሚለው ብታንጎራጉርልኝ? ስለ ቢልልኝ ዘፈን ዮርዳኖስ የምትባል ልጅ አፍቅሬ ቢልልኝ የሚል ኤፍሬምን ዘፈን በወረቀት ጽፌ ሰጧት። ከዛ ጠላችኝ። በቃ በዛ በዘፈኑ የተነሳ ማለት ነው። ኢትዮጵያ ውስጥ ወደፊት ከማን ጋር መስራት ትፈልጋለህ? ከፈለቀ አበበ ጋር ብሰራ ደስ ይለኛል። ፈለቀ አበበ፣ ሽመልስ አበራ አሉ። ከማንም ጋር ስትሰራ ደስ ይላል። አክቹአሊ ሞር የምትመኘው እንትና ጋር ብሰራ በጣም ደስተኛ ነኝ። እኔ ከግሩም ዘነበና ከሽመልስ አበራ ከፈለቀ አበበ ከሶስቱ ጋር ብሰራ በጣም ደስ ይለኛል። ኢትዮጵያ ውስጥ በጣም የምትወደው ዳይሬክተር የምታደንቀው? ቅድስት ይልማ። ከሴቶች የምትወደው ተዋናይት? እድል ወርቅ ጣሰው። ጃ በላይፉ የሚያስደስተው ነገር ማንበብ። በቃ በጣም ማንበብ በጣም እወዳለሁ። ማንበብ በጣም እወዳለሁ። በጣም ያስደስተኛል። የማን መጽሐፍ ትወዳለህ? እንትን ነው እንደዚህ አይነት እኮ ጥያቄ አይጠይቅም። ምክንያቱም ብዙ አይነት መጽሐፎች አሉ አይደል? እስካሁን ከወደድከው መጽሐፍ? እመጓ። ደራሲው ማን ነው? አለማየሁ ዋሴ።